ተአምረ መኪና። ወደ ረከበት ጎዳና የሚወስደኝን አውቶቡስ እየጠበቅኩ ነው። አውቶቡሱ ከመድረሱ በፊት ከፋኖች አንዱ ሊፍት ይሰጠኛል ብዬ ተስፋ አደረኩ። ፌርማታው በጎዳና ተዳዳሪዎች ሽንት ጨቂቷል እና የቆምኩበት ቦታ ለፋን ሳይሆን ለጉንፋን የተጋለጠ መሆኑ ገባኝ። ዙሪያ ገባውን ስመለከት የሆነ የቦርጭ ወረርሽኝ ወደ ከተማ የገባ መሰለኝ። አልፎ ያጁ ቦርጩን በየአይነቱ እያስጎበኘ ያልፋል። ትልቅ ቦርጭ፣ ትንሽ ቦርጭ፣ ተርዚና የምታክል ቦርጭ፣ ገና በውጥን ደረጃ ያለ ቦርጭ፣ በጃኬት ውስጥ ያደፈጠ ቦርጭ፣ እንኳን በጅም በዲማሚት መናድ የማይችል ቦርጭ፣ ወዘተረፈ ቦርጭ። አንዲት ዘናጭ ቶዮታ መኪና መጣ ከፊት ለፊት የቆመች። የመኪናይቱ መስታወት ጣይ እንደነካው ጉም ገለል ሲል የእትዬ ሰርኬ ፊት ብቅ አለ። እትዬ ሰርኬ የአብሮ አደጌ የብጡል እናት ናት። ገና እንዳየችኝ በነገር ጠመደችኝ። አሁንም በእግር ነው የምትሄደው? እና በደረት የድል እትዬ ሰርኬ እንቆቆው ልጅ ብጡል ሶስተኛ መኪናውን ገዛ። የተባረከ ልጅ። አንተ ግን ዛሬም በርካሽ ጫማ ድፍን ሸዋ ታጥናለህ። ሁሌም የሷ ልጅ ከኔ በኑሮ የተሻለ መሆኑን በማስታወስ ልታሸማቅቀኝ ትፈልጋለች። እኔ በእግሬ የምሄደው ለድርሰት ስለሚያመቸኝ ነው አለው። የእትዬ ሰርኬን ስስ ብልት አውቀዋለሁ። በነገራችን ላይ እዚህ ላይ ስስ ብልት ስል ደካማ ጎን ለማለት ነው እንጂ ሌላ ነገር ማለት አይደለም። እትዬ ሰርኬ ስለ ድርሰት ሳወራ እንደምትበሽቅ አውቃለሁ። ልጇ ብጡል ስመጥር የድርሰት ሰው እንዲሆን ትፈልግ ነበር። በእርግጥ ልጅ እያለን ብጡል ኦክስጅን ስቦ በካርቦን ዳይኦክሳይድ ምትክ ግጥም የሚያስወጣ ፍጡር ነበር። የከተማው ሕዝብ እሁድ እሁድ ወደ ስቴዲየም የሚጎርፈው ኳስ ጨዋታ ለማየት ሳይሆን የብጡልን የጭፈራ ግጥም ለመስማት ነው ይባል ነበር ያኔ። እዚህ ላይ እትዬ ሰርኬ የልጇን የጭፈራ ግጥም የአማርኛ ማስተማሪያ አድርጋ ታቀርብልን እንደነበር ብጠቅስ አጋነን ክባል ይሆን? ተማሪዎች አይቀረደድም ድፎ በጎራዴ የበረኛው ደረት ቀዳዳ ነው እንዴ የሚለው የብጡል የታፈረ ግጥም ውስጥ ቤት መድፊያውን ለይታቸው አውጡ። አድገን ለአቅመ መከራ ስንደርስ ብጡል የተዋጣለት የንግድ ሰው ሆነ። ቦሌ ሚካኤል ገደማ ዝነኛ ምግብ ቤት ከፍቷል። የግጥም ችሎታው እስካሁን ሙሉ በሙሉ ጥሎት እንዳልጠፋ ለማሳየት የምግብ ዝርዝሩን በስንኛ አሰናድቶታል። አሪፍ ቋንጣ ፍርፍር፣ የረሃብን ቅስም የሚሰብር ዋጋው 100 ብር ይላል የመጀመሪያው። የሁለተኛው ሜኑ እንዲህ ይላል። ቆንጆ ቅቅል አምሮቶትን የሚነቅል ብዛቱ እንደ ንጉሥ ግብር ዋጋው 170 ብር። አሁን እትዬ ሰርኬ ፊቷን አኮማትራ ድርሰት እያልክ በባዶ ኪስ አትመጻደቅብኝ፣ የኢትዮጵያ ሕዝብ ችግር ግጥም ሳይሆን ዳቦ ነው ብላ ተፈላሰፈችብኝ። ሰው በእንጀራ ብቻ አይኖርም እትዬ ሰርኬ። ልክ ነህ፣ ሩዝና ፓስታም መቀላቀል አለበት። እትዬ ሰርኬ የመኪናዋን ጭስ አከናንባይ ስትሄድ ስለ መኪና ተአምር ማሰብ ጀምሩ። በሕይወቴ የፊት አውራሪ አሰጌን ሌጋሲ የሚያስቀጥሉ ብዙ ወንዶች ገጥመውኛል። ይሁን እንጂ የጓደኞቼ የእሙዝና የካሳን ያክል የሴት ብልት የሚያመልክ ሰው አይቼ አላውቅም። አንባቢ ሆይ እዚህ ጋር ብልት የሚለው ቃል ደካማ ጎን ብለህ እንደማትፈታው ተስፋ አለኝ። ሙዝና ካሳ ባለፈው ልም ያለ የጎዘኔ ውድድር ውስጥ ገቡ። በውድድሩ መሰረት በሳምንቱ ውስጥ ብዙ የሴት ስልክ ቁጥር የተቀበለ ሰው የውድድሩ አሸናፊ ይሆናል። ምዑዝ ረኮቦት ጎዳና ግርጌ ከሚገኘው ሲኒማ በር ፊት ለፊት ይቆምና ወንድ ቀጥሮ የቀረባቸውን ወይም የዘገየባቸውን ደብዘዝ ያለ መልክ ያላቸውን ሴቶች ጀንጅኖ ስልክ እየተቀበለ ማከማቸት ጀመረ። በጠበሳ ጉዳይ ላይ ምዑዝ ከመልክ መልክ አያበላልጥም። አስቀያሚ እይታ እንጂ አስቀያሚ መልክ የለም ይላል። ያም ሆኖ በውድድሩ ካሳን ማሸነፍ አልቻለም። ካሳ ስልክ ለመሰብሰብ የተከተለው መንገድ ከምዑዝ የተለየ ነው። ከአንድ ሀብታም ወዳጁ በከተማው ብርቅ የሆነ ሬንጅ ሮቨር መኪና ተከራይቶ ከመኪናው ጀርባ ላይ
አነዳዴ ላይ አስተያየት ካለዎት በዚህ ቁጥር ይደውሉልኝ የሚል ጽሑፍ ለጠፈ። በመኪናው ትንሽ ከተመላለሰበት በኋላ ከየማዕዘኑ ከሁሉም ጾታ አስተያየት ይጎርፍለት ጀመር። ካሳ የወንድ አስተያየት ሰጪዎችን ስልክ ቸል ብሎ የሴቶችን ቁጥር መዘገበ። አሁን የምጠብቀው አውቶቡስ ስለመጣ ወጉን በኋላ እቀጥላለሁ። በቅርቡ ከቻይና በእርዳታ የገባ ግዙፍ የሕዝብ ማመላለሻ አውቶቡስ ከፊት ለፊት የቆመ። ነገረ ሥራው ሁሉ የተለየ ሆነብኝ። በሩን ለማግኘት አውቶቡስን 2 ጊዜ መዞር ነበረብኝ። በቁመቴና በበሩ መካከል ያለውን ርቀት ሳወዳድር አልቅስ አለኝ። መቼም ሾፌሩ ጋቢና ውስጥ የገባው በክሬን ተንጠልጥሎ መሆን አለበት። ወደ ላይ አንጋጥጬ ወያላውና ሾፌሩ ጉድጓድ ውስጥ እንደወደቀ ድለቢስ ፍየል ጋማና ጆሮዬን ይዘው ተጋግዘው ወደ ላይ ጎተቱኝ። በሕይወቴ እንደዚህ ለተሳፋሪ የማይመች አውቶቡስ ገጥሞኝ አያውቅም አልኩኝ የምመረኮዝበትን ፍለጋ አየሩን እየዳበስኩ። ሲጀመር ለተሳፋሪዎች ምቾት ተብሎ የተሰራ አይደለም ጀለሴ አለችኝ ትኬት ቆራጯ። ማለት የቻይና መንግስት ለማረሚያ ቤቶች በስጦታ ያበረከተው የእስረኛ ማመላለሻ አውቶቡስ ውስጥ ነው ያለው። በትራንስፖርት እጥረት ምክንያት ሕዝብ እንዲያመላለስ ተመድቦ ነው አለችኝ። አመሰግናለሁ።